ሰላም እንዴናችሁ? ዛሬ ማሳያችሁ የሲናመን ሮል አሰራር ነው። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት፣ ትወዱታላችሁ። እንደምታዩት ልስልስ ያለ ነው። ወደ አሰራሩ እንሄዳለን። አንድ ኩባያ ከሩብ ለብ ያለ ወተት፣ አንድ እንቁላል፣ እርሾ፣ አንድ ሻይ ማንኪያ ቫኒላ፣ አንድ የሾርባ ማንኪያ ቤኪንግ ፓውደር፣ 5 የሾርባ ማንኪያ የገበታ ቂቤ የቀለጠ በደንብ አድርገን ሚክስ እናደርጋለን። ትንሽ ጨው እንጨምራለን። እዚህ ጋር ስኳር መጨመር ትችላላችሁ። 3 ኩባያ ከግማሽ ፍርኖ ዱቄት ተጠቅሜያለሁ ማለት ነው። በደንብ አድርገን እናቦከዋለን። እጃችንን ዘይት ወይም ቂቤ ነገር እያስነካን በደንብ አድርገን እሽት አድርገን እናቦከዋለን። እንደምታዩት ጥቅልል ለማለት ሲጀምር ፕላስቲክ ነገር እፍና አድርገን ኩፍ እስከሚል እናስቀምጠዋለን ማለት ነው። እዚህ ጋር ሊጤ ኩፍ ብሏል። የምዳምጥበትን ቦታ በደንብ አጽድቻለሁ። ፍርኖ ዱቄት መስመሰን መዳመጥ እንጀምራለን ማለት ነው። በደንብ አድርገን ከዳመጥነው በኋላ እኩል በኩል ቂቤ፣ 5 የሾርባ ማንኪያ ቡኒ ስኳር፣ 2 የሾርባ ማንኪያ የቀረፋ ዱቄት፣ ካካኦ ፓውደር 2 የሾርባ ማንኪያ ተጠቅሜያለሁ ማለት ነው። ቡኒ ስኳር ከሌላችሁ ነጭ ስኳር መጠቀም ትችላላችሁ። ቂቤው ደግሞ ሙሉ ለሙሉ መቅለጥ የለበትም ማለት ነው። በደንብ አድርገን ሚክስ እናደርገዋለን። በመቀጠል የዳመጥነውን ሊጥ ጠርዙን እኩል አድርገን ከቆረጥነው በኋላ በደንብ አድርገን እንቀባዋለን። ሁሉንም እኩል አድርገን ከቀባነው በኋላ በምታዩት መንገድ እንጠቀልለዋለን ማለት ነው። የምንጋግርበትን እቃ ቂቤ እንቀባዋለን። በመቀጠል እኩል አድርገን እንለካዋለን ማለት ነው። በኋላ ሲበስል አንዱ ትልቅ አንዱ ትንሽ እንዳይሆን በመቀጠል በክር እንቆርጠዋለን ማለት ነው። በቢላ ስንቆርጠው የመጨፍደድ ወይም ቅርጹ ጥሩ ስለማይመጣ በክር ግን ሲቆረጥ እንደምታዩት ጥሩ ሆኗል ማለት ነው። ክሩን ብትጠቀሙ የተሻለ ይሆናል። በመቀጠል ከቆረጥን በኋላ ኦቨናችንን በ165 ዲግሪ የታቹን አብርተን ለ30 ደቂቃ እናቆየዋለን ማለት ነው። ከ30 ደቂቃ በኋላ የላይኛውን ለ5 ደቂቃ አብርተን በ165 ዲግሪ ለ35 ደቂቃ በጠቅላላ እናበስለዋለን ማለት ነው። ከ35 ደቂቃ በኋላ እንደምታዩት ቆንጆ ሆኖ ደርሶልኛል። ከቅድሙ የተረፈኝ የቀረፋ ውህድ አለኝ ማለት ነው። ሚልክ ኮንደንሲል ጨምሬ ሚክስ አደርገዋለሁ ማለት ነው። በመቀጠል ወደ ሲናመን ሮሉ እንቀባዋለን ማለት ነው። እናንተ የሚያስደስታችሁን ነገር ማድረግ ትችላላችሁ ማለት ነው። ሌላ አይነትም ክሬም መጠቀም ትችላላችሁ። እዚህ ጋር ኮንደንሲል ሚልክ ነው ከላይ ያደረኩት ማለት ነው። እንደምታዩት ቆንጆ ሆኖ ደርሷል። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ። ባይ